ለሰዓቱ በያዝናቸው ጥንቅሮች ውስጥ ጀነራል ሳሞራ የኑስ የአክሱም ሙስሊሞችን ጉዳይ በማንሳት በኢትዮጵያ የሃይማኖት እኩልነት አልተረጋገጠም አሉ። ኢራን በእስራኤል ወታደራዊ ካምፕ ላይ ከባድ ጥቃት መፈጸሟን ገለጸች። የጉዳቱ መጠን ግን አልተረጋገጠም። ዶልፊን የተባለው ከባድ አውሎ ንፋስ ቻይናን መታ። ከ1 ሚሊዮን በላይ ሰዎች በአደጋ ቀጠና ውስጥ ተፈናቀሉ። የሀገራዊ ምክክር ኮሚሽኑ በማንኛውም አጀንዳ ላይ ውሳኔ እንዳላሳለፈ ዋና ኮሚሽኑ ተናገሩ። ሰላም የተከበራችሁ የሀበሻ ጎልድ ዜና ዩቲዩብ ቤተሰቦቻችን፣ በዛሬው ስርጭታችን ውስጥ አስደናቂ ክስተቶችን፣ የፖለቲካ፣ የኢኮኖሚ፣ የማህበራዊና ሌሎች ወቅታዊ ጉዳዮችን በዝርዝር ልናቀርብላችሁ ተዘጋጅተናል። እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ እንድትቆዩ በታላቅ አክብሮት እንጋብዛችኋለን። ከኛ ጋር በመቆየት አንዳችም ጠቃሚ መረጃ እንዳያመልጣችሁ ያድርጉ። ወደ ዝርዝር መረጃዎቻችን እናልፋለን። በኢትዮጵያ የሃይማኖት እኩልነት አልተከበረም የሚል ሀሳብ የቀድሞ የኢፌዴሪ ጦር አዛዥ ጀነራል ሳሞራ የኑስ በብሔራዊ ምክክር መድረክ ላይ ማንሳታቸው ተገለጸ። ጀነራል ሳሞራ የኑስ በብሔራዊ ምክክር ኮሚሽኑ የምክክር ሂደት በመሳተፍ ላይ ሲሆኑ በውይይቱ ወቅት የሃይማኖት እኩልነትና አካታችነት ጉዳይን አንስተዋል። ጀነራሉ እንደገለጹት በኢትዮጵያ የሃይማኖት እኩልነት በተፈለገ ደረጃ አልተረጋገጠም። በተለይም የሀገሪቱን ሙስሊም ማህበረሰብ በማስመልከት የሃይማኖት አካታችነት ጉዳይ አሁንም ትኩረት እንደሚፈልግ ጠቁመዋል። ለዚህም እንደ ምሳሌ ያነሱት የአክሱም ሙስሊሞችን ጉዳይ ነው። የአክሱም ሙስሊሞች በተወለዱበት አክሱም መስጅድ መስራትና መስገድ መቀበር አይችሉም በማለት ጀነራሉ ያነሱት ሀሳብ በሃይማኖት ነጻነት፣ በእኩልነትና በታሪካዊ ቦታዎች ላይ የማህበረሰቦች መብት ዙሪያ ጥያቄ ሊያስነሳ እንደሚችል ነው። በመሆኑም ጀነራል ሳሞራ የኑስ የሃይማኖት እኩልነትና አካታችነት ጉዳይ በብሔራዊ ምክክር ውስጥ በግልጽ መነሳት እንዳለበት በመጠቆም የአክሱም ሙስሊሞችን ጉዳይ እንደ ምሳሌ ማቅረባቸው ተገልጿል። ይህ አስተያየት በአክሱም ታሪክ፣ በሃይማኖት ነጻነት፣ በእምነት ቦታዎች አጠቃቀምና በዜጎች የእኩልነት መብት ዙሪያ አዲስ ውይይትን ሊያስነሳ ይችላል። በቀጣይ ዜናችን ኢራን በእስራኤል ወታደራዊ ካምፕ ላይ ከባድ ጥቃትን ፈጸመች። ትልቁ የእስራኤል ወታደራዊ ካምፕ ከፍተኛ ጉዳት ደርሶበታል ትላለች ኢራን። በእስራኤልና በኢራን መካከል ያለው ውጥረት እየተባባሰ ባለበት ወቅት ኢራን በሊባኖስ ድንበር አቅራቢያ በሚገኘው የእስራኤል ወታደራዊ ካምፕ ላይ ከባድ ጥቃት መፈጸሟን ገልጻለች። የኢራን ወታደራዊ አካላት እንደገለጹት ጥቃቱ በሊባኖስ ድንበር አቅራቢያ በሚገኘው ትልቅ የእስራኤል ወታደራዊ ካምፕ ላይ ያነጣጠረ ሲሆን ካምፑ ላይ ከፍተኛ ውድመት ደርሷል ብለዋል። ከጥቃቱ በኋላ ካምፑ በእሳት መያያዙንና ከስፍራው ከፍተኛ ጭስ መታየቱን የሚገልጹ ዘገባዎች መኖራቸው ተጠቅሷል። ሆኖም ካምፑ ሙሉ በሙሉ ወድሟል የሚለው መረጃ በገለልተኛ ምንጭ ገና አልተረጋገጠም። የኢራን እስላማዊ አብዮታዊ ዘብ IRGC እንደገለጸው ጥቃቱ ከእስራኤል የተፈጸሙ የቅርብ ጊዜ ወታደራዊ እርምጃዎች ጋር በተያያዘ የተፈጸመ የምላሽ ጥቃት ነው። በተለይም እስራኤል በጋዛ የፈጸመችውን ጥቃት በመጥቀስ ኢራን የራሷን ምላሽ እያደረገች መሆኑንም የኢራን ወታደራዊ አካል ገልጿል። ይህ ክስተት የኢራንና የእስራኤል ተቃርኖ ከአንድ የጥቃት ዙር ወደ ሌላ የምላሽ ጥቃት እየተሸጋገረ መሆኑን የሚያሳይ ነው ተብሏል። የኢራን ጥቃት ተብሎ የተዘገበው ክስተት በሊባኖስ ድንበር አቅራቢያ በመከሰቱ በተለይ ትኩረትን ስቧል። ይህም ግጭት በእስራኤልና በኢራን ብቻ ተወስኖ ሳይቀር የክልሉ የጸጥታ ሁኔታ የበለጠ ሊያወሳስብ የሚችል ስጋትን አስከትሏል። በቀጣይ የእስራኤል ምላሽ ምን ይሆን? ኢራንስ ተጨማሪ የሚሳኤል ወይንም የድሮን ጥቃት ታደርጋለች የሚለው በክልሉ የደህንነት ሁኔታ ላይ ትልቅ ጥያቄን አስነስቷል። በአሁኑ ወቅት የጥቃቱ ትክክለኛ ውጤት፣ በካምፑ ላይ የደረሰው ጉዳት መጠንና በሰው ሕይወት ጉዳት ቁጥር በተናጠል የተጣራ ነገር የለም። በቀጣይ ዜናችን በቻይና የተከሰተው ዶልፊን የተሰኘ ከባድ አውሎ ንፋስ መሬት መድረሱን ተከትሎ ባለስልጣናት ከ1 ሚሊዮን በላይ ሰዎችን ከአደጋ ቀጠናዎች እንዲወጡ አድርገዋል። ከባድ አውሎ ንፋሱ በቻይና የምስራቃዊ ክፍሎች መሬት ከደረሰ በኋላ የአየር ሁኔታው ከባድ ሊሆን ይችላል የሚል የአደጋ ጥንቃቄ እርምጃዎች ተጠናክረዋል። በተለይም የቻይና የፋይናንስ ማዕከል የሆነችውን ሻንጋይን ጨምሮ በምስራቃዊ አካባቢዎች የሚኖሩ ከ1 ሚሊዮን በላይ ሰዎች ቤታቸውን ለቀው ወደ ደህንነታቸው የተሻለ ስፍራ እንዲወጡ ተደርጓል። የአውሎ ንፋሱ መሬት መድረስ በተለይ በቻይና ምስራቃዊ ክፍል ላሉ ከተሞችና የባህር ዳርቻ አካባቢዎች ከፍተኛ ጥንቃቄ እንዲደረግ አስገድዷል። ባለስልጣናት የአደጋ ጊዜ ዝግጅቶችን በማጠናከር ለነፋስና ለከባድ ዝናብ ተጋላጭ የሆኑ አካባቢዎችን ለቀው እንዲወጡ ለነዋሪዎች መመሪያዎችን ሰጥተዋል። በቻይና ኢኮኖሚ ውስጥ ትልቅ ሚና ያላት ሻንጋይ በአውሎ ንፋሱ ምክንያት ልዩ የጥንቃቄ እርምጃ ተወስዶባታል። ከባድ ንፋስ፣ ዝናብና የጎርፍ አደጋ ሊከሰት እንደሚችል በመገመቱ በከተማዋና በዙሪያዋ ያሉ ነዋሪዎች ከአደጋ ቀጠናዎች እንዲርቁ ተመክረዋል። የአውሎ ንፋስ እንቅስቃሴና በቀጣይ ሊያስከትለው የሚችለው ዝናብ፣ ጎርፍና ከባድ ንፋስ በቅርበት እየተከታተለ መሆኑ ተገልጿል። የቻይና ባለስልጣናትም የህዝብን ደህንነት በማስቀደም የአስቸኳይ ጊዜ ሰራተኞችን፣ የማዳን ቡድኖችን ዝግጁ እንዲሆኑ አድርገዋል። በአጠቃላይ ዶልፊን የተባለው ከባድ አውሎ ንፋስ ቻይናን እየፈተነ ሲሆን ከ1 ሚሊዮን በላይ ሰዎች ከአደጋ ቀጠናዎች መውጣታቸውም ተገልጿል።
በቀጣይም በአንድም አጀንዳ ላይ ውሳኔ አልተላለፈም። የምክክር ኮሚሽኑ ዋና ኮሚሽነር ውሳኔ ሊተላለፍ ነው በሚል እየተሰራጨ ያለው መረጃ ከእውነት የራቀ ነው ሲሉ የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ገለጹ። ዋና ኮሚሽነሩ እንደገለጹት እስካሁን በተካሄደው የሀገራዊ ምክክር ሂደት በማንኛውም አጀንዳ ላይ የተላለፈ ውሳኔ የለም። ፕሮፌሰር መስፍን አርአያ እንዳብራሩት የሀገራዊ ምክክር ኮሚሽኑ የመጨረሻ ውሳኔ የሚያሳልፍ አካል አይደለም። ዋነኛ ተግባሩ በምክክር ሂደቱ የሚነሱ ጉዳዮችን ማደራጀት፣ የጋራ መግባባቶችንና ምክረ ሀሳቦችን ማዘጋጀትና ለሚመለከተው የመንግስት አካል ማቅረብ እንደሆነ ገልጸዋል። በቅርቡ በምክክር መድረኮች የተነሱ የተለያዩ አጀንዳዎች እንደ የክልል ልዩ ኃይሉ አደረጃጀት፣ የጸጥታ ጉዳዮችና ሌሎች ሀገራዊ ጉዳዮች በምክክር መድረኮች ላይ መነሳታቸው ቢገለጽም እነዚህ ጉዳዮች ላይ የመጨረሻ ውሳኔ እንደተላለፈ መቁጠር ተገቢ እንዳልሆነ ከኮሚሽኑ ማብራሪያ ተገንዝቧል። ኮሚሽኑ በቀጣይም በእያንዳንዱ አጀንዳ ላይ የተነሱ ሀሳቦችንና የተገኙ የጋራ መግባባቶችን በማደራጀት ለህግ አውጪው፣ ለህግ አስፈጻሚውና ለህግ ተርጓሚው አካላት ምክረ ሀሳብ ብቻ እንደሚያቀርብ ዋና ኮሚሽነሩ አስረድተዋል። ይህ ማለት በምክክር መድረክ ላይ አንድ ሀሳብ መነሳቱ ወይም በተሳታፊዎች መደገፉ ብቻ ሀሳቡ የመጨረሻ ውሳኔ ይሆናል ማለት አይደለም። ዋና ኮሚሽነሩ ውሳኔ ሊተላለፍ ነው ወይም በምክክሩ ላይ የተነሱ አጀንዳዎች በቀጥታ ውሳኔ ሆነዋል በሚል የሚሰራጩ መረጃዎች ከእውነት የራቁ መሆናቸውን ጠቁመዋል። በመሆኑ ማህበረሰቡ በምክክር ሂደቱ ዙሪያ ከሚሰራጩ ያልተረጋገጡና የተሳሳቱ መረጃዎች ራሱን እንዲጠብቅ ጥሪ አቅርበዋል። ወደ ቢዝነስ ዘገባችን ስናልፍ የዓለም የወርቅ ገበያ በአዲስ አቅጣጫ ሄዷል። ባለሀብቶች በቅርበት እየተከታተሉት ነው። ሐምሌ 9 2026 የዓለም የወርቅ ዋጋ በዚህ ሳምንት ከፍተኛ መለዋወጥን አሳይቷል። የዓለም ፖለቲካ ውጥረቶች፣ የአሜሪካ የገንዘብ ፖሊሲና የዶላር እንቅስቃሴ በወርቅ ዋጋ ላይ ጉልህ ተጽዕኖ አሳድረዋል። በሳምንቱ መጀመሪያ ባለሀብቶች ከዓለም አቀፍ አለመረጋጋት ለመጠበቅ ወደ ወርቅ በመመለሳቸው የወርቅ ዋጋ ከፍ ብሏል። ሆኖም የአሜሪካ ፌዴራል ሪዘርቭ ከፍተኛ የወለድ መጠን ለረዥም ጊዜ ሊቀጥል እንደሚችል የተሰጠው ምልክትና የመንግስት ቦንድ ትርፍ መጨመር ገበያውን ወደ ታች ጎትቶታል። የወርቅ ዋጋን ከፍ ያደረጉ ምክንያቶች በመካከለኛው ምስራቅ የተባባሰ የፖለቲካ ውጥረት፣ የአሜሪካ ዶላር መዳከም፣ ባለሀብቶች ወደ ደህንነት የሚጠበቅ ንብረት መሸሻቸው፣ የማዕከላዊ ባንክ ቀጣይ የወርቅ ግዢ ናቸው። የወርቅ ዋጋን ዝቅ ያደረጉ ምክንያቶችን ስንመለከት ከፍተኛ የወለድ መጠን ይቀጥላል የሚለው ግምት፣ የመንግስት ቦንድ ትርፍ መጨመር፣ ባለሀብቶች ያገኙትን ትርፍ ለማስጠበቅ የፈጸሙት ሽያጭ ናቸው። የዛሬውን የገበያ ሁኔታ ስንመለከት በዓለም ገበያ የ21 ካራት ወርቅ ዋጋ በ1 ግራም 131 የአሜሪካ ዶላር ከ78 ሳንቲም ደርሷል። የገበያ ተንታኞች በቀጣዮቹ ሳምንታት የፌዴራል ሪዘርቭ ውሳኔዎች፣ የዶላር እንቅስቃሴና የዓለም ፖለቲካ ሁኔታ የወርቅን ዋጋን የሚወስኑ ዋና ምክንያቶች እንደሚሆኑ ይገልጻሉ። የዛሬው የዜናችን ስፖንሰር ሀበሻ ጎልድ ነው። ወርቅ ጥራት ነው፣ ጥራት ደግሞ እምነት ነው። እውነተኛ ንጹህና ከፍተኛ ጥራት ያለው 21 ካራት ወርቅ ጌጣጌጥ ከፈለጉ ሀበሻ ጎልድ ትክክለኛ ምርጫው ነው። በኒውዮርክ የሚገኘው ሀበሻ ጎልድ በእጅ የተሰሩ ከፍተኛ ጥራት ያላቸው 21 ካራት የወርቅ ጌጣጌጦችን ለሰርግ፣ ለስጦታ፣ ለቤተሰብና ለዕለታዊ አጠቃቀም ያቀርባል። ተመጣጣኝ ዋጋ፣ የተረጋገጠ ጥራት፣ ፈጣን አገልግሎት፣ የደንበኞች እምነት። ዛሬውኑ ከታች ባስቀመጥንላችሁ ስልክ ይደውሉ ወይም በዋትሳፕ ያነጋግሩን። ሀበሻ ጎልድ፣ የሚታመን ጥራት፣ ዘላቂ ውበት። የተወደዳችሁ የሀበሻ ጎልድ ዜና ዩቲዩብ ቤተሰቦቻችን ለዛሬ ያዘጋጀናቸው ትኩስ አስፈላጊና ሰበር መረጃዎቻችን እስከዚህ ድረስ ነበሩ። ጊዜያችሁን ሰጥታችሁ ከኛ ጋር ስለነበራችሁ ከልብ እናመሰግናለን። ሁልጊዜ ፈጣን፣ ትክክለኛ፣ የተረጋገጠና ሚዛናዊ ዜና እንዲደርሳችሁ በየቀኑ በትጋት እየሰራ እንገኛለን። በኢትዮጵያና በዓለም ዙሪያ የሚከሰቱ ወቅታዊ ክስተቶችን፣ የፖለቲካ፣ የኢኮኖሚ፣ የማህበራዊና ሌሎች ወቅታዊ ጉዳዮችን በፍጥነትና በአስተማማኝ ሁኔታ ለእናንተ ለማድረስ ቁርጠኞች ነን። ከኛ ጋር ገና ካልተቀላቀላችሁ የሀበሻ ጎልድ ዜና ዩቲዩብ ቻናልን ሰብስክራይብ በማድረግ ቤተሰባችን ይሁኑ። እንዲሁም የደወል ምልክቱን በመንካት ማንኛውም አዲስ ዜናና ሰበር መረጃ በታተመ ቅጽበት እንዲደርሳችሁ ያድርጉ። ቪዲዮን ላይክ በማድረግ አስተያየታችሁን በመጻፍና ለወዳጆቻችሁ በማጋራት የምታደርጉልን ድጋፍ ለእኛ ትልቅ ብርታት አለው። ስለምትከታተሉንና ስለምትተማመኑብን ከልብ እናመሰግናለን። ሀበሻ ጎልድ ዜና፣ ፈጣን፣ ተአማኒና የተረጋገጠ መረጃ የሚገኝበት አድራሻ። እስከምንገናኝ ድረስ ሰላምና ጤና ከእናንተ ጋር ይሁን።